ሰበር መረጃ ህወሓት በሰሜን ጎንደር ጠለምት የከፈተው ውጊያ ለሁለተኛ ቀን ቀጥሏል። አሁናዊ መረጃዎችን የማስደምጣችሁ ይሆናል። በተያያዘ መረጃ አቶ ጌታቸው ረዳ በትግራይ ክልል ውስጥ የሚገኙ ወታደራዊና ክልላዊ አመራሮች ክልሉን ወደ አዲስና አላስፈላጊ ጦርነት እየገፉት ነው፣ ከዚህ አሳፋሪ ተግባር ይቆጠቡ ሲሉ በጽኑ አስጠነቀቁ። አብራችሁኝ ከቆያችሁ እነዚህን ሁለት መረጃዎች የማስደምጣችሁ ይሆናል። ሰበር መረጃ በጠለምት ሁለት ግንባር ላይ ውጊያ ተቀስቅሷል። ትላንት ከረፋድ አንስቶ በተከዜ ቀጠና ሁለት ግንባር ላይ አዲስ ውጊያ መቀስቀሱን ከስፍራው የተገኘው መረጃ አረጋግጧል። አንደኛው ግንባር በተከዜ ቀጠና ምስራቅ ጠለምት ሚጨራ በተባለ ስፍራ ሲሆን ሁለተኛው ውጊያ የተቀሰቀሰው ግንባር ደግሞ በምዕራብ ጠለምት አንበሳ መቃብር ተብሎ በሚጠራው አካባቢ ነው። በምስራቅ ጠለምት የተከፈተው ውጊያ ይህ ዘገባ እስከተጠናከረበት ሰዓት ድረስ የቀጠለ ሲሆን በምዕራብ ጠለምት የተከፈተው ተኩሱ ግን ወዲያው መቆሙን ከስፍራው የተገኙ ምንጮች አስረድተዋል። ከትላንት በስቲያ ሰኞ ህወሓት በጠለምት ጥቃት መክፈቱን ተከትሎ በወልቃይትና ጠለምት ቀጠናዊ ወታደራዊ ውጥረቱ አይሏል። በጠለምት ግንባር ያለው ውጊያ ሲቀጥል በወልቃይት ሁሉም መግቢያና መውጫ በሮች የኃይል ስምሪት እንቅስቃሴዎች በስፋት እየታዩ ነው። የአንድ አፍታ ሚዲያ ዝግጅት ክፍል በስፍራው ያለው አሁናዊ ወታደራዊ ሁኔታ ምን እንደሚመስል ለማጣራት ሙከራ አድርጓል። ዝግጅት ክፍሉ ከአካባቢው ነዋሪዎችና አመራሮች ባገኘው መረጃ የህወሓት ኃይሎች ከትላንት ምሽት አንስቶ ተጨማሪ ክፍለ ጦሮችን ወደ ወልቃይት እንዳስጠጉ ነግረውናል ሲል አስፍሯል። ከዚህ ባለፈ ቡድኑ ረዥምና መካከለኛ ርቀት መወንጨፍ የሚችሉ መድፎችን ወደ ተከዜ ቀጠና አስጠግቷል። በምስራቅ ጠለምት ሚጨራ በተባለው ስፍራ በነፍስ ወከፍ እና በቡድን መሳሪያዎች የታገዘ ውጊያ እየተደረገ ነው። ሚጨራ የተባለው አካባቢ በትናንትናው ዕለት የድሮን ጥቃት የተፈጸመበት ቦታ አቅራቢያ የሚገኝ ቀበሌ ነው። በትናንቱ የድሮን ጥቃት የህወሓት ወታደሮችና ወታደራዊ መሳሪያዎች ላይ ከፍ ያለ ኪሳራ ማጋጠሙን አንድ አፍታ ሚዲያ አረጋግጧል። ከዲማ እስከ ተከዜ ባሉ የትግራይ ክልል ትይዩ ስፍራዎች ያለው ትኩሳት ከዕለት ወደ ዕለት እየጨመረ ሲሆን መጠነ ሰፊ ውጊያ የመቀስቀስ እድሉም ከጊዜ ወደ ጊዜ እየጨመረ መጥቷል። የተከዜ ዘብ የተባለው ታጣቂ ኃይልም ወደ ተከዜ ወንዝ ማቅናቱ ታውቋል። ተጨማሪ መረጃዎች እንደወጡ የማደርሳችሁ ይሆናል። ቡድኑን ወደ ጦርነት ለማምራት የሚችለውን ሁሉ እያደረገ ነው አቶ ጌታቸው ረዳ። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትግራይ ክልል ውስጥ የሚገኙ አንዳንድ ወታደራዊና ፖለቲካዊ አመራሮች ክልሉን ወደ አዲስና አላስፈላጊ ጦርነት እየገፉት ነው ሲሉ በጽኑ አስጠነቀቁ። አቶ ጌታቸው በይፋዊ የፌስቡክ ገጻቸው ባሰፈሩት መግለጫ የፕሪቶሪያውን የሰላም ስምምነት ተግባራዊ ለማድረግ የሚደረጉ ጥረቶች በክልሉ አመራሮች የስልጣን ጥም ምክንያት እንቅፋት እየገጠማቸው መሆኑን ገልጸዋል። እነዚህ አካላት ለህዝቡ ስቃይ መራዘም በወንጀል ሊጠየቁ እንደሚገባ አሳስበዋል። የቀድሞ ፕሬዝዳንት በመልእክታቸው እንደተቹት አመራሮቹ የግዛት አንድነትን ማስከበርና ተፈናቃዮችን መመለስ የሚሉ ህዝባዊ ጥያቄዎችን ለጦርነት መቀስቀሻነት እንደ ሽፋን እየተጠቀሙባቸው ይገኛሉ። ተፈናቃዮችን የመመለስ ተግባር በሰላማዊ መንገድ በመተማመንና በከፍተኛ የፋይናንስ ድጋፍ የሚጠይቅ መልኩ መከናወን ያለበት እንጂ ትግራይን ዳግም የጦር አውድማ የሚያደርግ የትንኮሳ መንገድ መሆን እንደሌለበት በአጽንኦት ገልጸዋል። በተለይ በክልሉ ወታደራዊ አመራር ላይ ያነጣጠረ ትችት የሰነዘሩት አቶ ጌታቸው አሁንም የወጣቱን ህይወት ያለምንም ከባድ መሳሪያ ሽፋን ለጦርነት መማገድ የቆየና ስህተት የሆነ ስልት መሆኑን ጠቅሰዋል። ክላሽ የያዘ እግረኛን አስቀድማችሁ የምታስጨርሱት የውጊያ ስልት ጠፍቷችሁ ነው ወይስ እነዚያ መድፎች ለሌላ ጊዜ እና ለሌላ አካል ሊሆኑላችሁ ነው ሲሉ የጠየቁት የቀድሞ ፕሬዝዳንት አመራሩ በህዝቡ ዘንድ አለን ለማለት ብቻ የሰው ህይወት እየገበረ መሆኑን በምሬት ገልጸዋል። ለክልሉ ታጣቂዎችና ወጣቶች ጥሪ ያቀረቡት አቶ ጌታቸው የታጋዩ ህመምና ህዝባዊ መርህ ለርካሽ ፖለቲካዊ ንግድ እንዳይውል ጥንቃቄ እንዲደረግ አሳስበዋል። በትግል የመጣው የፕሪቶሪያ ስምምነት ፖለቲካዊ ልዩነቶችን በሰላም ለመፍታት የቀረበ ትልቅ እድል መሆኑን በመጥቀስ ታጣቂው ክፍል ተጨማሪ ከንቱ መስዋዕትነት አንከፍልም በማለት ለጦርነት የሚደረገውን ግፊት እንዲቃወምና እምቢ እንዲል አበረታተዋል። በመጨረሻም አቶ ጌታቸው በትግራይ ስም የሚደረገው የት መቼና እንዴት እንደሚጠናቀቅ የማይታወቅ ያሉት ትርጉም አልባ እንቅስቃሴ በአስቸኳይ እንዲቆምም ጠይቋል። ግጭት በመቀስቀስ ላይ ያሉ አካላትም ቆም ብለው እንዲያስቡ እያሳሰቡ ራሳቸው የጫሩትን እሳት ራሳቸው ይሙቁት በሚል ጠንካራ ማስጠንቀቂያ መልእክታቸውም ደምድመዋል።